በጎን ምስራችንን በማጠቢያ ሳህን ውስጥ እናዘጋጃለን ማለት ነው። ደቆ የተከተፈ ወይንም ደግሞ የተፈጨ ሽንኩርት ያለምንም ዘይት እንግዲህ በድስታችን ውስጥ አድርገን በደንብ አድርገን ውሃውን መጥቶ እስኪጨርስ ድረስ በደንብ እናበስለዋለን። ሽንኩርታችን እየበሰለልን በጎን እንደምትመለከቱት ምስራችንን በደንብ አድርገን ማጠብ ይኖርብናል ማለት ነው። ያው ምስር ጨጓራ ከሚያሳምመው አንዱ ነገሩ በደንብ አለመታጠብ ስለሆነ ካለው የስታርች መጠን በተጨማሪ ቆሻሻውም ኢፌክት ስላለው እንደምትመለከቱት በሁለት እጃችን በደንብ አድርገን ማጠብ ይኖርብናል። የምትመለከቱት ነው እንግዲህ የሚወጣው ቆሻሻ። ይሄን ቆሻሻውን አረፋውን እስኪጠፋ ድረስ በደንብ አድርገን 3-4 ጊዜ ውሃ እየቀየርን በደንብ ማጠብ ይኖርብናል። ውሃው ንጹህ እስኪሆን ድረስ ማለት ነው። በጎን ሽንኩርታችን እየበሰለልን ነው። በደንብ አድርገን እንደምትመለከቱት ምስራችንን ማጠብ ይኖርብናል። ምስራችን ንጹህ ውሃ እስኪሆን ድረስ ደጋግመን የምንነግራችሁ በደንብ መታጠብ ስላለበት ነው። ንጹህ ውሃ እስኪሆን ድረስ በደንብ መታጠብ መለቅለቅ አለበት ማለት ነው። ምስራችን ከታጠበልን በኋላ በጎን እንግዲህ የምንጠቀመውን ቀይ ስጋ ለምስር በስጋው እንዲሆን አድርገን ቆንጆ አድርገን ከትፈን እናዘጋጀዋለን። ስጋችሁ ቀይ ቢሆን ይመረጣል። ቀይ ስጋ መርጣችሁ እንግዲህ አነስ ባለ 4 ማዕዘን ቅርጽ ተከትፎ ይዘጋጃል ማለት ነው። እንደምትመለከቱት ሽንኩርታችን ውሃውን ከመጠጠ በኋላ ዘይታችንን ጨምረን በዘይት ደግሞ ጥብስ አድርገን በደንብ እናበስለዋለን ማለት ነው። ሽንኩርታችን ከተጠበሰልን ወይም ደግሞ ከበሰለልን በኋላ በርበሬያችንን መጥነን ከ2 ማንኪያ ከግማሽ እስከ 3 ማንኪያ ድረስ መጥነን መጨመር እንችላለን ማለት ነው። እናንተም እንደምትሰሩት መጠን ልክ መጥናችሁ መጠቀም ትችላላችሁ ማለት ነው። የምናስገባበትን ግብአቶች በሙሉ ዲስክሪፕሽን ላይ የምናስቀምጥላችሁ ይሆናል። ሽንኩርታችንን ከበርበሬያችን ጋር በደንብ ከተጠበሰልን በኋላ ከትፈን ያዘጋጀነውን ስጋ ጨምረን እንግዲህ በደረቁ በደንብ አድርገን ከሽንኩርቱ ጋር እንጠብሰዋለን ማለት ነው። በምታዩት መልኩ በደንብ እያማሰላችሁ እንግዲህ በደንብ መብሰል ይኖርበታል ማለት ነው። ስጋችንም ውሃ ጠብ እያደረግን በደንብ ማብሰል ማንተክተክ ይኖርብናል። በምታዩት መንገድ እንዲህ በደንብ ቆንጆ ሆኖ የተንተከተከ እየበሰለልን ያለው። በመቀጠል እንግዲህ ስጋችንን ሲደርስልን አጥበን ያዘጋጀነውን ምስራችንን ጨምረን እንግዲህ አብረን እናበስለዋለን ማለት ነው። አብረን በደንብ አድርገን እያዋሃድን ማብሰል ነው የሚሆነው ማለት ነው። ውድ የኢትዮሼፍ ቤተሰቦቻችን ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ሌሎች የምንለቃቸውን ቪዲዮዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። የደወል ምልክቷን በመንካትም የምንለቃቸው ቪዲዮዎች ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ። ሁሌም ቢሆን ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ሁሉ ከልብ አድርገን እያመሰገንን ሌላም እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ ኮመንት መስጫው ላይ ጻፉልን፣ የምንሰራላችሁ ይሆናል። ሁሌም ቢሆን አብሮነታችሁ ቤተሰብነታችሁ ይቀጥል እንዳለን ከልብ አድርገን እናመሰግናለን። ውሃ ጠብ እያደረግን እንግዲህ በደንብ በአንዴ አንከልሰውም። ጠብ እያደረግን በደንብ አድርገን እናበስለዋለን ማለት ነው። በመቀጠል ሲበስልልን እንግዲህ በምታዩት መንገድ እንቀመመዋለን ማለት ነው። ለመቀመሚያ የተጠቀምናቸው የመከለሻ ወይንም ደግሞ የወጥ ቅመም እና ጨውን የተጠቀምነው። ውድ የኢትዮሼፍ ቤተሰቦች እናንተ ያጣፍጥልናል የምትሉትን ማንኛውንም አይነት ቅመም መጠቀም ትችላላችሁ። በመቀጠል ቅቤ ነው ያደረግንበት። እንግዲህ ወጣችን ምስር በስጋ ወጣችን ደርሶልናል። ቅቤያችንን አድርገናል። ትንሽ አንተክትከን እንዲህ በምታዩት በሚያምር መልኩ ደርሶልናል ማለት ነው። ለመመገብ ዝግጁ ስለሆነልን በማቅረቢያ ዕቃችን ላይ አውጥተን መመገብ እንችላለን። ሁሌም ቢሆን ስለምትሰጡን እናንተም ውድ የኢትዮሼፍ ቤተሰቦች በቤታችሁ ሰርታችሁ እንድትጠቀሙ እንድትመገቡ የኢትዮሼፍ ግብዣ ነው። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቸር ያቆየን።